በደቡብ ኮሪያ የሚገኙ ትውልደ ኢትዮጵያውያን በሳውዲ አረቢያ በሚገኙ ኢትዮጵያውያን ላይ የሚደርሰው ግፍና የሰብአዊ መብት ጥሰት ይቁም ሲሉ በኮሪያ የሳውዲ አረቢያ ኤምባሲ ፊት ለፊት ተቋማቸውን አሰሙ። በሰላማዊ ሰልፉ 200 የሚሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ድርጊቱን የሚቃወሙ የተለያዩ ሀገር ዜጎች ተገኙ ሲሆን በኢትዮጵያውያን ዜጎች ላይ የሚደርሰው ግፍና ግድያ በሴት እህቶቻችን ላይ የሚደርሰው መደፈርና የሰብአዊ መብት ጥሰት ይቁም፣ የሳውዲ አረቢያ መንግስትና ፖሊስ አሳፋሪ ድርጊታቸውን ያቆሙ ሲሉ በሰላማዊ ሰልፉ ድምጻቸውን አሰምተዋል። የሰላማዊ ሰልፉ ተሳታፊዎች ለአንድ ሰዓት ያህል ድምጻቸውን ካሰሙ በኋላ ግድያና አፈናው በአስቸኳይ ይቁም፣ ወደ ሀገራቸው የሚመለሱ ኢትዮጵያውያን በዓለም አቀፍ ሕግ መሰረት መመለስ ይኖርባቸዋል፣ ይህ ካልሆነ ግን ተቋማችን አጠናክረን እንቀጥላለን የሚል ደብዳቤ ለሳውዲ አረቢያ ኤምባሲ በማስገባት ሰላማዊ ሰልፉ በሰላም ተጠናቋል።